በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ፍኖተ አበው ብፁዕ አቡነ ፊልጶስ የትውልድ ሀገራቸው ሙገር ሲሆን ዛሬ ኦሮሚያ ክልል እየተባለ ከሚጠራው ውስጥ ነው። አቡነ ፊልጶስ ገና በ15 ዓመታቸው በምነና ወደ ደብረ ሊባኖስ ገዳም ሲገቡ መናንያኑ ልጅነታቸውንና አስተዳደጋቸውን አይተው የገዳሙን ሕይወት አትችለውም፣ ወደ ሀገር ተመለስ ቢሏቸው እናንተን ያስቻለ አምላክ እኔንም ያስችለኛል በማለት ከመናንያኑ ጋር ተቀላቅለው ምነናውን ተያያዙት። ከአቡነ ተክለ ሃይማኖት ርስተ ገዳምን ተምረው መነኮሱ። በኋላም ከ12ቱ ንቡራነ እድ አንዱ በመሆን ተሾሙ። ለስብከተ ወንጌል አገልግሎት ሲጣጣሉም ደብረ ሊባኖስ አካባቢ ስለደረሳቸው በዛ ቦታ ሲያስተምሩ ኖሩ። በመቀጠልም በፈቃደ እግዚአብሔር ወደ ደቡብ ጎንደር ስማዳ ወረዳ በመሄድ ብዙ ገቢረ ተአምራት አድርገዋል። በበትረ መስቀላቸውም ጸበል አፍልቀዋል። ቀጥሎ ወደ ጥንት ገዳማቸው ደብረ ሊባኖስ ተጠርተው በጨጌነት ተሾሙ። ግንቦት 12 ገዳሙን ሲያጥኑ 12 መላእክት መንበሩን ከበው ቅዱስ 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 ሲሉ አብረው የእግዚአብሔርን ቸርነት እያደነቁ ያጥኑ ነበር። ተመልሰው ወደ ደብረ አቃሊት በመሄድ መጋቢት 24 ቀን በ80 ዓመታቸው አርፈዋል። ዛሬም በታላቁ ቦታ በደብረ ሊባኖስ ገዳም ውስጥ ጻድቁ በስማቸው ጽላት ተቀርጾላቸው ቤተ ክርስቲያን ታንጾ አምልኮተ እግዚአብሔር ይፈጸምበታል። ቅዱሳንህም ደስ ይላቸዋል እንዳለ ቅዱስ ዳዊት በመዝሙሩ መዝሙር 131 ቁጥር 9 ላይ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።